ትንሽዬ ሳጥን አግኝቻለሁ። እዚህ ሳጥን ውስጥ ምን ኑሮ ይሆን? እኔ ማመን አልችልም። ይሄን ሳጥን መክፈት እፈልጋለሁ። ምክንያቱም እዚህ ውስጥ ያለው ነገር እኔን የሚለውጠኝ ሊሆን ይችላል። ትልቅ ሀብት የተደበቀበት ሳጥን ሊሆን ይችላል። እንዴ ሰላም ጓደኞቼ፣ ዛሬ ወደዚህ ጫካ የመጣሁት አንድ ሚስጥር ለማወቅ ነው። ሰዎች ይህንን ቦታ እንግዳ ነገር አለበት ይላሉ። እውነት ነው ውሸት የሚለውን ነገር አብረን የምናጣራ ይሆናል። ያው እንግዲህ ወደ ጫካ ስገባ አንዳንድ ነገሮች ያስፈልጉኛል። እነሱንም ነገር ይዤ የምመለስ ይሆናል። ያው ፋሚሊዎቼ እንደምታዩት አንዳንድ ነገሮችን በቦርሳ ቋጥሬ ይዤ መጥቻለሁኝ። ዛሬ እዚህ ጫካ ውስጥ ገብተን ምን እንዳለ የምናይ ይሆናል። ወደ ጫካውም ስገባ ምግብ፣ ውሃ፣ አንዳንድ ነገሮች የሚያስፈልጉኝ ነገሮችን ይያለሁኝ። ያው እንግዲህ ወደ ጫካ ጉዞ ልንገባ ነው። አብራችሁኝ ነው። ያው እንግዲህ ጋይሶች እንደምታዩት ይህ ጫካ በጣም ዝም ያለ ነው። ከወፎች ዝማሬ ከእንስሳት ጩኸት ውጪ ሌላ ምንም አይነት ነገር የለም። በጣም የሚያስፈራ ጫካ ነው። ምንድነው? አውሬ ነው እንዴ? ምንድናት እቺ ነገር? ምን ሆና ነው? የምን ምልክት ናት? ደግሞ እዛ ጋም አለ። እነዚህ ፍሬዎች የምን ምልክቶች ናቸው? ምናልባት ሰው ያስቀመጠው ይሆን እንዴ? ግን እኔ ተከትዬ ሄንዱካ ተከትዬ መጨረሻውን ማየት ፈልጋለሁ። እንዴ ጋይስ እዛ ጋር ድንጋይ አለ። ያው እንግዲህ ጫካ ውስጥ ያገኘው የመጀመሪያ ጓደኛዬ ነህ። አትናገርም እንዴ? ደሞም አማከርም። አጠገብህም መቆፈሪያ አለ። ምን ለማለት ነው? እኔ አልገባኝም። ይሄንን ሚስጥር የሚፈታልኝ ትልቅ ሰው ይዤ ደግሞ አልመጣሁም። ምን ባረግ ይሻላል? ከስሩ ምን እንዳለ ማወቅ እፈልጋለሁ። ምናልባት ይሄ መቆፈሪያ የተቀመጠው ከስሩ ጋር የሆነ ሀብት ይዞ ሊሆን ይችላል። በጣም ከባድ ነው። ምን ያክል ሀብት ቢይዝ ነው? ምን ይዞ ይሆን እዚህ ጋር? ዙሪያውን በድንጋይ ተከቧል። ምን ሆኖ ይሆን? እዚህ ውስጥ ያለውን ነገር እስከማይ በጣም ጓጓው። እዚህ ጋር ከተቀመጠ ብዙ ጊዜ ቆይቷል። ምናልባት ይሄን ቦታ ከዚህ በፊት ማንም አይቶት አያውቅም። ማንም ቆፍሮትም አያውቅም። እስኪ ደግሞ እኔ ቆፍሬ ማየት እፈልጋለሁኝ። እዚህ ውስጥ ያለው ነገር ምን ይሆን? ደግሞ እዚህም አብሮ መቆፈሪያ አለው። በዚህ መቆፈሪያ ብቻ ነው እንዴ መቆፈር የምችለው? እኔ የራሴ መቆፈሪያ ይዤ ነበር። ነገር ግን እስኪ በዚሁ በራሱ ቆፍሬ ልየው። እዚህ ጋር የሆነ የእንጨት ምልክት አለ። ምን ይሆን? ሳላውቀው ሰው የደበቀው ሀብት አገኘው እንዴ?
እዚህ ጋር ሳላውቀው ትልቅ ሀብት አገኘው እንዴ? ምን አይነት ነገር ነው ዛሬ እየተከሰተብኝ ያለው? ያው እንግዲህ በጣም አድካሚ ነበር። ነገር ግን ቢሆንም ቆፍሬ ትንሽዬ ሳጥን አግኝቻለሁ። እዚህ ሳጥን ውስጥ ምን ኑሮ ይሆን? እኔ ማመን አልችልም። ይህን ሳጥን መክፈት እፈልጋለሁ። ምክንያቱም እዚህ ውስጥ ያለው ነገር እኔን የሚለውጠኝ ሊሆን ይችላል። ትልቅ ሀብት የተደበቀበት ሳጥን ሊሆን ይችላል። እንዴ እዚህ ውስጥ ያለው ትንሽዬ መስታየት ነው። ትንሽዬ መስታየት እዚህ ውስጥ ምን ያደርጋል? ደግሞም በመስታየቱ ውስጥ እኔ ያለው ምን ለማስረዳት ፈልገው ነው? እኔ አልገባኝም። አሃ ያልገባኝ ነገር ለካ አለ። ሰዎች ውድ ሀብት አለ ያሉት እየፈለኩ ያለሁት ውድ ሀብት ራሴ ነኝ እኔ። አንዳንድ ጊዜ ሰዎች ትልቅ የሆነ ነገር ለማግኘት ራቅ ወዳለ ቦታ ይሄዳሉ። ግን ትልቁ ነገር ራሳችን ውስጥ ነው ያለው። አሁን ዋናው ችግር ይሄን ሳጥን አግኝቼ በችኮላ ቦርሳዬን ረስቼው ወጥቻለሁ። ምግቤ የት እንዳለ አላውቅም። እኔ ደግሞ በጣም ርቦኛል። ያው እንግዲህ ቦርሳው ጠፍቶኛል። አሃ እንዴ ቤት ነው እንዴ ትቼ የመጣሁት?